በሜዳ ላይ ያለ አምላክ ከሜዳ ውጪ ደግሞ ሰባዊ ስህተት የተሸከመ በአርጀንቲና ዶዊስ ሰፈር ተወልዶ ዓለምን በእግሩ ስር ያደረገው አንድ አጭር ብርቱ ሰው ዲያጎ አርማንዶ ማራዶና። ይህ ስም ከእግር ኳስ ጥበብ ጋር ከቅሌት ከአለመታመን እና ከንጹህ ስሜት ጋር ተያይዟል። ከዚህ በፊትም ሆነ ከዚያ በኋላ እንደሱ ያለ ሰው አልነበረም። አድናቂዎቹ አምላክ ብለው ሲያመልኩት፣ ተቺዎቹ ደግሞ የግል ህይወቱን ውድቀት ሲያጋልጡ ኖረዋል። ታዲያ እውነተኛው ማራዶና ማን ነበር? ይህን ጥያቄ ለመመለስ ወደ አፈ ታሪክ መጀመሪያ እንመለሳለን። ከድህነት ሰፈር ተነስቶ እስከ እግር ኳስ ዙፋን ድረስ ያለውን የዲያጎ ማራዶና የግል ህይወት ታሪክ በዝርዝር እንቃኛለን። ይህ ቪዲዮ የአንድን ሰው ብቻ ሳይሆን የአንድን አገር ስሜትና የዘመናት የስፖርት ታሪክ ይናገራል። ጥቅምት 30 ቀን 1960 ዓ.ም ዲያጎ አርማንዶ ማራዶና በላኑስ አርጀንቲና ተወለደ። ያደገው ግን በቪላ ፊዮሪቶ በሚባል እጅግ ድሃ በሆነ ሰፈር ውስጥ ነው። የ9 ልጆች ቤተሰብ አምስተኛ ልጅ ነበር። አባቱ ዲያጎ ሲኒየር በኬሚካል ፋብሪካ ይሰራ ነበር። እናቱ ዶኛ ቶታ ደግሞ የቤት እመቤት ነበሩ። ማራዶና ሁልጊዜ ቤተሰቡን ከድህነት ማውጣት ይፈልግ ነበር። 3 ዓመት ሲሆነው የአጎቱ ልጅ የእግር ኳስ ሲሰጠው የእሱ ዓለም ለዘላለም ተለወጠ። ኳስ ለሱ መጫወቻ ብቻ አልነበረም፣ የመዳኛ መንገድ እንጂ። ገና በ8 ዓመቱ የማራዶና ያልተለመደ ተሰጥኦ በሎስ ሴቦይታስ በሚባል የወጣቶች ቡድን ታይቶ ነበር። ቡድኑ በእሱ መሪነት ለ136 ተከታታይ ጨዋታዎች አልተሸነፈም። ሰዎች ይህ ልጅ የላቀ እንደሆነ ተረዱ። በ15 ዓመቱ ለአርጀንቲኖስ ጁኒየርስ በፕሮፌሽናልነት መጫወት ጀመረ። ከዚያ በኋላ ባሉ ጥቂት ወራት ውስጥ ደግሞ የአርጀንቲና ብሔራዊ ቡድን ትንሹ ተጫዋች ሆነ። ወርቃማው ልጅ ወይም ኤል ፔቤ ዲኦ የሚል ቅጽል ስም አገኘ። ይህ ሁሉ ድንቅ የልጅነት ህይወት በሜዳ ላይ አስገራሚ ነበር። ነገር ግን በድህነት ያደገው የዲያጎ ስብዕና ውስጣዊ ትግል ገና አልታየም ነበር። በአርጀንቲኖስ ጁኒየርስ የነበረውን አስደናቂ ብቃት የአውሮፓን ትልልቅ ክለቦች ትኩረት ሳበ። ማራዶና በ1981 አባቱ የሚወደውን ክለብ ወደ ሆነው ቦካ ጁኒየርስ ተዘዋውሮ ወዲያውኑ የሊጉን ሻምፒዮን አሸነፈ። ይህ በአርጀንቲና ህዝብ ዘንድ ያለውን ቦታ ይበልጥ አጠናከረው። ትልቁ የህይወት ለውጥ የመጣው በ1982 ነበር። በወቅቱ በዓለም ታሪክ ከፍተኛ በሆነ የዝውውር ክፍያ 5 ሚሊዮን ፓውንድ ወደ ስፔን ባርሴሎና አቀና። በሜዳ ላይ አስደናቂ ብቃት ማሳየት ቢችልም በጉዳቶች፣ በተጋጣሚዎች ጠንካራ ጥበቃና በአስቸጋሪ የሜዳ ላይ ውዝግቦች የተነሳ ቆይታው ብዙም አልዘለቀም። ከዚያ በኋላ ነበር የቅንጦት ህይወትና የመዝናኛ ዓለምን የተዋወቀው። ይህም ለቀጣይ ፈተናው በር ከፋች ሆነ። ከባድ ለውጥ ያመጣው ጉዞ ግን በ1984 ተከሰተ። ዳግም በዓለም ክብረ ወሰን በሆነ የዝውውር ክፍያ ወደ ደቡባዊ ጣሊያን ወደ ናፖሊ ተዘዋወረ። ሰሜናዊ ጣሊያን በሚገኙ ሀብታም ክለቦች የበላይነት ተይዞ በነበረው ሊግ ናፖሊ ታግላ የምትጫወት ክለብ ነበረች። ዲያጎ ወደ ናፖሊ ሲገባ 80 ሺህ የሚጠጉ ደጋፊዎች በስታዲየም ተሰብስበው እንደ አዳኝ ተቀበሉት። ማራዶና በደቡብ ኢጣሊያ ድሆችና ዝቅተኛ ክፍል ዘንድ የነጻነት የኩራትና የትግል ምልክት ሆነ። ማራዶና በናፖሊ ለታሪክ ለዘለቄታ ለውጧል። ክለቡን በታሪኩ ለመጀመሪያ 2 ጊዜ በ1987 እና በ1990 የሴሪያል ኤ የጣሊያን ሻምፒዮን በነበረበት ጊዜ ነበር ከማፊያ ቡድኖች ጋር ግንኙነት እንዳለው የሙሉ ወሬዎች የተሰሙት። ከሁሉም በላይ ደግሞ እዚሁ ጣሊያን ውስጥ የኮኬን ሱስ የጀመረው የሜዳ ላይ ጀግንነቱ ከሜዳ ውጪ ካለው የህይወት ውድቀት ጋር አብሮ መጓዝ ጀመረ። በግል ህይወቱ ውዝግቦች ቢበራከቱ የ1986 የዓለም ዋንጫ ግን የእግር ኳስ ንጉሱ በይፋ ያረጋገጠበት ነበር። ሜክሲኮ ውስጥ በሙሉ ውድድሩ ዲያጎን የሚቋቋመው አልነበረም። በተለይ ከእንግሊዝ ጋር ባለው ሩብ ፍጻሜ ላይ ያስቆጠራቸው ሁሉ ጎሎች። ዘ ሃንድ ኦፍ ጋድ። ይህ በዓለም የእግር ኳስ ታሪክ ውስጥ እጅግ አወዛጋቢና ድፍረት የተሞላበት ጎል ነው። ማራዶና ከግብ ጠባቂው ጋር ኳሷን ለመድረስ በተነሳበት ጊዜ ኳሷን በጭንቅላቱ ሳይሆን በግራ እጁ ገጭቶ ወደ ጎል አስገባ። ዳኛው ይህን ስህተት አላዩትም። ጎሉም ጸደቀ። ከጨዋታው በኋላ ስለዚህ ጎል ሲጠየቅ ጎሉን ያስቆጠርኩት ትንሽ በራሴ ጭንቅላት እና ትንሽ ደግሞ ዘ ሃንድ ኦፍ ጋድ በሚል ስያሜ የተሰየመለት እጅ ነው ብሎ መለሰ። ይህ አባባል በፖለቲካዊ ውጥረት ውስጥ የነበረችውን አርጀንቲናን ወክሎ ለእንግሊዝ ላይ የተሰጠ አሸናፊነት እንደሆነ ብዙ ተተርጉሞለታል። ይህ ጎል የማራዶናን ተንኮለኛ ብልህነትና ድፍረት የሚያሳይ ነው። ከመጀመሪያው አወዛጋቢ ጎል ከጥቂት ደቂቃዎች በኋላ ማራዶና ከራሱ የሜዳ ክፍል መሃል ላይ ኳሷን ተቀብሎ በብቸኝነት ወደ እንግሊዝ የግብ ክልል ገባ። 5 ጎል የሚል ስያሜ ያገኘ። ይህ ጎል ደግሞ የማራዶናን ንጹህ ብቃትና ተፈጥሯዊ ሊቅነት የሚያሳይ ነው። እነዚህ 2 ጎሎች ማራዶናን ማን እንደሆነ በአጭር ጊዜ ውስጥ አሳዩን። ከዚያ በኋላ አርጀንቲናን ወደ ፍጻሜውና ወደ ዋንጫው መርቶ የዓለም ሻምፒዮን ሆነ። በግል ህይወቱ ግን በ1984 ያገባት ክላውዲያ ቪላፋኔ እና 2 ሴት ልጆቹ ዳልማ
ዲያጎና ጂያኒያ በቤተሰብ ህይወቱ ውስጥ ቢኖሩም የዝናው ጫናና የሱስ መጀመር ከባድ ጥላ ማጥላላት ጀምሮ ነበር። ታላቅነት ከፍ ባለ ቁጥር ውድቀቱ የከፋ ይሆናል። በናፖሊ የአምላክነት ዘመን ሲጠናቀቅ ማራዶና በግል ህይወቱ በፈጠረው አዘቅት ውስጥ ገብቶ ነበር። በ1990 የዓለም ዋንጫ አርጀንቲና በጣሊያን ላይ አሸንፋ ለፍጻሜው ብትደርስም ከጣሊያኑ ህዝብ ተቃውሞ ገጥሞት ነበር። ይህ ውጥረት ከግል ኑሮ ችግር ጋር ተዳምሮ የሪስ በመመለስ የሙያ ዘመኑን ለማደስ ቢሞክርም አካላዊ ብቃቱ እየደከመ መጣ። የማራዶና የመጨረሻው ትልቅ ዓለም አቀፍ ትዕይንት ደግሞ በ1994 የዓለም ዋንጫ ነበር። እዚያም በድጋሚ ብቃቱን ለማሳየት አርጀንቲናን ለመምራት ቆርጦ ነበር። ከግሪክ ጋር ባደረገው ጨዋታ የዓለም ዋንጫ ጎል ካስቆጠረ በኋላ ካሜራውን በአግራሞት ሲጮህ ያሳየው ስሜት የድሮን ዲያጎን መልሶ ያመጣ መስሎ ነበር። ግን ደስታው አልዘለቀም። በድጋሚ የዶፒንግ ምርመራ ተደርጎለት ኢፌድሪን የተባለ አበረታች ንጥረ ነገር ተገኝቶበት ከውድድሩ ተባረረ። ይህ ከብሔራዊ ቡድን ጋር የነበረውን ግንኙነት ፍጹም መጨረሻ ነበር። ማራዶና እግር ኳስ ለዘላለም ተነጠቀ። በ1997 ዓ.ም ከ37ኛ ዓመት ልደቱ ዋዜማ በይፋ ከእግር ኳስ ተጫዋችነት ጡረታ ወጣ። ሆኖም ከባዱ ውድድር የጀመረው ከዚያ በኋላ ነው። ከእግር ኳሱ ሜዳ ውጪ የነበረው ህይወት በብዙ ጤና ቀውሶች የተሞላ ነበር። 2000ና 2004 ከባድ የልብ ችግሮች አጋጥመውት ነበር። በሁለተኛው ጊዜማ የህክምና ባለሙያዎች በመተንፈሻ ማሽን እንዲረዳው አድርገው ነበር። የሱስና ከልክ ያለፈ የአኗኗር ዘይቤ ባመጣው ውፍረት ምክንያት በ2005 የጨጓራ ቅነሳ ቀዶ ጥገና አድርጓል። ዲያጎ የማያቋርጥ የአካልና የስነ ልቦና ትግል ውስጥ ነበር። የግል ህይወቱ ደግሞ እጅግ ውስብስብ ነበር። በ1984 ክላውዲያ ቪሊፋኒን ቢያገባም በ2003 ተፋቱ። ግንኙነታቸው ግን ውዝግብ የበዛበት ነበር። ከትዳሩ ውጪ ከሌሎች ሴቶች ጋር የነበሩት ግንኙነት በህጋዊ በመገናኛ ብዙሃን ውዝግቦች የተሞሉ ነበሩ። በህይወቱ የመጨረሻ ዓመታት ውስጥ በርካታ ልጆችን ከክላውዲያ ውጪ በይፋ አባታቸው መሆኑን ተቀብለዋል። ይህ ሁሉ ከባድ የህይወት ውጣ ወረድ ማራዶናን ከእግር ኳስ ሜዳው ሊቀነት ባሻገር ያለውን የተሰበረ ሰው አድርጎ አቅርቦታል። የአርጀንቲና ህዝብ ግን ከድክመቶቹ ጋር ተቀብሎ ይወደው ነበር። እሱ ስህተቶቹ ጋር እንኳን የነሱ ነበር። ከታች ወጥቶ ከፍተኛውን ስኬት ያገኘ ነገር ግን የሰውን ልጅ ስህተት ያልተለየው ጀግና። ከባድ የጤና ችግሮችና የሱስ ትግልን ከተሻገረ በኋላ በ2008 ዲያጎ አርማንዶ ማራዶና በብዙዎች ዘንድ አስገራሚ ሆኖ የተመለከተውን አዲስ ምዕራፍ ተጀመረ። የአርጀንቲና ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ሆኖ ተሾመ። አዎ ዓለምን የሜዳ ላይ ሊቅ የሆነው ማራዶና የዘመኑን ታላቅ ተጫዋቾች ሊዮኔል ሜሲ እንዲያሰለጥን የሚጠበቅ እድል አገኘ። የእሱ የአሰልጣኝነት ዘመን ከባህሪው ጋር የሚስማማ ነበር። ብሔራዊ ቡድኑ ወደ 2010 የዓለም ዋንጫ መርቷል። ነገር ግን በትልቁ ትዕይንት ላይ በሩብ ፍጻሜው በጀርመን 4-0 በሆነ ከባድ ሽንፈት ከውድድሩ ወጥቷል። ይህ ውጤት የአሰልጣኝነት ስራው እንዲያበቃ አደረገ። ሆኖም ማራዶና በዓለም ዋንጫው ላይ ያሳየው እብደት፣ የጎን መስመር ላይ ያለውን ኃይለኛ ስሜቱና ከሜሲ ጋር የነበረውን ቅርበት አሁንም የማይረሱ ትዝታዎች ናቸው። ከዚያ በኋላ ማራዶና በተለያዩ የአረብ ኤሚሬቶችና የሜክሲኮ ክለቦች አሰልጣኝነት ቢሞክርም የትኛውም ቦታ ላይ ለረጅም ጊዜ ስኬት አላስመዘገበም። የጤና ሁኔታውም እየከበደ ሄደ። አእምሯዊና አካላዊ ውጥረት ሁሌም የህይወቱ አካል ነበሩ። ከሱስ ለመላቀቅ ተደጋጋሚ ህክምናዎችን ወስዷል። ነገር ግን አሟሟቱ እስኪመጣ ድረስ በስሜት መረበሽና በህክምና ክትትል ውስጥ ነበር። በህዳር 2020 ማራዶና በጭንቅላቱ ላይ የደም መርጋት ስለተፈጠረበት የአስቸኳይ ጊዜ ቀዶ ጥገና ተደርጎለት ነበር። ከቀዶ ጥገና በኋላ በቤት ውስጥ በህክምና ባለሙያዎች እንክብካቤ እየተደረገለት ቢቆይም ከአጭር ጊዜ በኋላ አሳዛኝ ነገር ተከሰተ። ህዳር 25 ቀን 2020 ዓ.ም ዲያጎ አርማንዶ ማራዶና በ60 ዓመቱ በቡዌኖስ አይረስ አቅራቢያ በሚገኝ መኖሪያ ቤቱ ውስጥ በልብ ድካም ምክንያት ከዚህ ዓለም በሞት ተለየ። ይህ ዜና ለመላው ዓለም አስደነገጠ። አርጀንቲና ለ3 ቀናት ብሔራዊ የሐዘን ቀን አወጀች። በናፖሊ ከተማ ደግሞ ሰዎች በጎዳናዎች ወጥተው ለጀግናቸው እንባቸውን አፈሰሱ። የአንድን ተጫዋች ሞት ሳይሆን የህዝብ ምልክት፣ የትግል መንፈስና የንጹህ የእግር ኳስ ፍቅር ሞት ተሰምቷቸው ነበር። ማራዶና በህይወት ዘመኑ የሰጣቸው ደስታ፣ ስሜትና ውዝግቦች ከሞተ በኋላም ቀጥለው ነበር። አሟሟቱ በህክምና ግድፈት የተከሰተ ነው የሚል ጥያቄ እስካሁንም ድረስ በምርመራ ላይ ነው። ታዲያ ዲያጎ አርማንዶ ማራዶና ማን ነበር? እሱ እግር ኳስ ሜዳ ላይ ሊቅና የህይወት ሜዳ ተስፋ የቆረጠ ሰው ነበር። እሱ ከድህነት ወጥቶ ዓለምን በአጭር ቁመቱና በታላቅ ብልሃቱ የገዛ ሰው ነው። የእግር ኳስ ዓለም ከእንግዲህ ወዲህ እንደሱ ያለ ማዕበል አይቶ አያውቅም፣ ምናልባትም አያይም። ውድ ቤተሰቦቻችን ስለ ዲያጎ አርማንዶ ማራዶና ህይወትና ትሩፋቱ ምን ያስባሉ? በታሪኮ ውስጥ ትልቁ ትሩፋት ምንድን ነው? ሀሳቦቻችሁን ከታች ባለው ኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሰብስክራይብ በማድረግ የእግር ኳስ አፈ ታሪኮችን መዘከር እንቀጥል።